ፕሪንተር ስታይሉን ቀይሮ መጥቷል ጋይስ። እድሜ ለኢንጂነሮች ፕሪንተር አፕዴት አድርገውልናል። ድሮ ፕሪንተራችን ቀለም ይቀበል ነበረ። በዛ ላይ ደግሞ ግብዴ ነው፣ ሲያስጠላ ትልቅ ነው እና ቦታ ይዛል ምናምን። በተለይ ኦፊሳችሁ ቤት ውስጥ ከሆነ ላይክ ዴስኩን በጠቅላላ ይዘዋል ማለት ነው የድሮ ፕሪንተር። የአሁኑ ፕሪንተር የተማረ ነው ጋይስ። ምን እንደምታህል ይዋት፣ በጣም ጥንጥዬ ነች። በዛ ላይ ደግሞ ዋይርለስ ነው። ላይክ አንዴ ቻርጅ አድርጋችሁ የትም ቦታ ይዛችሁ መሄድ ትችላላችሁ። በጣም ትንሽ ነች። ቦርሳችሁ ውስጥ አድርጋችሁ መሄድ ትችላላችሁ። ከስልክም ከላፕቶፓችሁም ፕሪንት ማድረግ ትችላላችሁ፣ በብሉቱዝ ኮኔክት አድርጋችሁ ማለት ነው። እና በጣም ቀላል ነው አጠቃቀሙ። እኔ ከሁሉም የወደድኩትኝ በጣም ጥንጥዬ ነች፣ ቦታ አትይዝም። በዛ ላይ ደግሞ ቀለም አይቀበልም። በቃ ለየት ያለ ነው። ይሄ ቀለም አለቀ ምናምን አይባልም። ግን ወረቀቱ ላይክ ስፔሻል ፔፐር ነው የምትጠቀሙት። እሱም ርካሽ ነው በጣም። ኦልሬዲ ተዘጋጅቶላችኋል ቀለም ከመግዛት። ድሮ እኮ ቀለምም ወረቀትም ነው የምትገዙት፣ አሁን ወረቀት ብቻ ነው የምትገዙት ማለት ነው። ሶ ያ እኔ ወድጄዋለሁ። እናንተስ ጋይስ ምን ተሰማችሁ? ኮሜንት ላይ አስቀምጡልኝ። መግዛት ለምትፈልጉ ሰዎች ደግሞ ሊንኩን ከስራ አስቀምጥላችኋለሁ። እኔ ፎቶ ነው ፕሪንት አርጌ ቼክ ያረኩትኝ ከስልኬ ማለት ነው። ደህና ደሩ ባይ